ወዳቸው እናደንቃቸው ተዋናዮች የተወኑበት ፊልም ነው። ክሮቹ የገቡ ስለሆነ ባካችሁ ሞቅ ባለ መጀመሪያ ጭብጨባ እንድትቀበሏቸው በአክብሮት እንጠይቃለን። የፊልሙ መሪ ተዋናዮች ክሮች አጠቃላይ የመጡ ስለሆነ ሞቅ ባለ ጭብጨባ ተቀበሏቸው። ይህ ፊልም ተዋናይን ሰለሞን ቦጋለ፣ ቴዎድሮስ ተሾመ፣ ቃል ኪዳን ጥበቡ ጨምሮ በርካታ ወጣትና አንጋፋ ተዋናዮች ተውነውበታል። በ4K ካሜራ በሀገራችን ለመጀመሪያ ጊዜ ተቀርጾ ከፊልሙ በፊት የልምምድ ቀረጻዎች ተደርጎበት የብርሃን እንዲሁም የገጽ ቅብ ከለር እና የመሳሰሉትን ዝግጅት የተደረገበት የመጀመሪያው ሀገራችን ፊልም ነው። ክሮች ቦታቸውን ለመያዝ ወደ አዳራሹ የገቡ ነው። በፊልሙ ተዋናዮች ሞቅ ባለ ጭብጨባ ተቀበሏቸው። የዝምታዬ ፊልም ተዋናዮች ወደ አዳራሹ እየገቡ ይገኛሉ። ፊልሙ ከ1 ዓመት ከ6 ወር ጊዜ ከመፍጀቱ በላይ 50 በላይ ተዋናዮች ተሳትፎበታል። በፕሮዳክሽን ደረጃ ደግሞ 40 ባለሙያዎች ተሳትፎበታል። የራሱ ሳውንድ ትራክ ተሰርቶለታል። ወጥ የሆነ ሳውንድ ትራክ እንዲህ ባለ መልኩ የኪነ ጥበብ ሰዎችን በደመቀ ስነ ስርዓት በዛሬው ዕለት እንግዲህ በይፋ ይመረቃል። እዚህ መሀላችን የተለያዩ የክብር እንግዶች አሉ። የተለያዩ የክብር እንግዶችን ጠርተናል። እንግዲህ ሁላችሁም የጥበብ አፍቃሪያን ዝምታዬ ፊልምን ቱ ብላችሁ ልትመርቁ ስለመጣችሁ ሁላችሁንም እናመሰግናለን። የተለያዩ የጥበብ ባለሙያዎች አሉ። ከዛ ባሻገር እንግዲህ የተለያዩ የመድረክ ስራዎችን የተለያዩ እንግዶችን ጠርተናል። ሁላችሁም እንግዶቻችን ናችሁ። ይህን ፊልም ደግሞ እውን እንዲሆን ያገዙን የደገፉን አጋሮች አሉ። እነሱን ማመስገን ይኖርብናል። ይህንን ዝምታዬ ፊልምን በፕላቲኒየም ደረጃ ስፖንሰር ያደረገልን ኢትዮ ቴሌኮም በቴሌብር ነው። ኢትዮ ቴሌኮም እንግዲህ የዝግጅታችን አንደኛ ደረጃ ስፖንሰር ነው። እንደሚታወቀው ኢትዮ ቴሌኮም በአፍሪካ ቀዳሚ ኢትዮጵያዊ ተቋማችን ነው። በዚህም እንግዲህ እጅግ እንኮራለን። አንጋፋው የኢትዮጵያ ቴሌኮም ላለፉት 129 ዓመታት ዘመኑ ያፈራቸውን የቴሌኮም ቴክኖሎጂዎች በማስተዋወቅ በሀገራችን በማህበራዊ በኢኮኖሚያዊ እድገት ላይ እንግዲህ ትልቅ አሻራውን ያሳረፈ የምንኮራበት አንጋፋ ተቋማችን ነው። ኢትዮ ቴሌኮም በክብር በፕላቲኒየም ደረጃ ይህንን ፕሮግራም እንዲሁም ፊልሙን ሙሉ ለሙሉ ስፖንሰር አድርጎታል። በቴሌብር ይቁረጡ ብሏል። በሁሉም ሲኒማ ቤቶች በሚቀጥሉት ሳምንታት ይህ ፊልም በግል ሲኒማ ቤቶች ለእይታ ይበቃልና ኢትዮ ቴሌኮምን እባካችሁ አመስግኑልን። እንግዲህ ኢትዮ ቴሌኮም ከቴሌኮም አገልግሎት ባሻገር ዲጂታል የፋይናንስ ዘርፉን በመቀላቀል ደግሞ ኢትዮ ቴሌኮም ስራ ላይ ያዋለው ቀላል፣ ፈጣን፣ ምቹና አስተማማኝ የሆነው የቴሌብር አገልግሎት 2 ዓመት ባልሞላ ጊዜ ውስጥ ከ29 ሚሊዮን በላይ ተገልጋዮችን ማካተት ማገልገል የቻለ አገልግሎት ነው ማለት ነው። እንደሚታወቀው ቴሌብር ጥሬ ገንዘብ በእጃችን መያዝ ሳይጠበቅብን በሞባይል ስልካችን ብቻ የተለያዩ ግብይቶችን መፈጸም የሚያስችለን ነው። እንግዲህ ብዙዎቻችሁ እየተጠቀማችሁት ያለ ህይወታችንን ፈጣን ቀላል ያደረገልን አገልግሎት ነው እና ይህንንም ወደ ሀገራችን ስላስገባ ኢትዮ ቴሌኮምን እጅግ እንኮራበታለን፣ እናመሰግናለን። መልካም። ሌላው የዚህ ሰዓት የጎልድ ደረጃ ስፖንሰራችን ደግሞ እናት ባንክ ነው። ማን እንደ እናት እያለ እናት ባንክ በ11 ባለራዕይ ሴቶች ሀሳብ አፈልቂነት እውን ከሆነ ጀምሮ ላለፉት 10 ዓመታት ከተመሰረተ ተልእኮውን በተግባር እየተወጣ በትጋት እየሰራ ይገኛል። በመላው ሀገሪቱ ከ100 በላይ ብራንቾችን በመክፈት በአንድም ሆነ በሌላ ሀገራቸውን ያገለገሉ እንቁና ብርቅ የሆኑ እናቶች ስም ሰይሞ በመላው ሀገሪቱ ስራውን እየሰራ ይገኛል።
እናት ባንክ በሁሉም የህብረተሰብ ክፍሎች ፍላጎትን በሚያሟላ የሴቶችን የፋይናንስ አካታች በሚያጎለብት በአሁኑ ጊዜ ባንካችን በተቀማጭ ሂሳብ በብድር በተሰጠው ገንዘብ በተከፈለ ካፒታል ከፍተኛ እድገት እያስመዘገበ የሚገኝ ጠንካራና ውጤታማ ባንክ ነው። እንዲሁም ባንኩ በሁሉም የሀገሪቱ ክፍሎች አገልግሎቱን መስጫ ቅርንጫፎች በመክፈት በማህበረሰቡ ተደራሽ እየሆነ ይገኛል። ይህን ጠንካራ ባንክ አገልግሎት በማህበረሰብ ለማድረስ የቅርንጫፎቹን ቁጥር ከማብዛት ጎን ለጎን በቴክኖሎጂ የታገዘ የባንክ አገልግሎት በመስራት ላይ ይገኛል። ስለ አንቺ የቁጠባ ሂሳብንም ተግባራዊ አድርጎልናል። በተለይ ባንኩ ተልዕኮ የሆነውን የሴቶችን ኢኮኖሚ የማብቃትና ተግባራዊ በማድረግ በየትኛውም መስክ የተሰማራች ሴትን በተለይ ውጤታማ እንድትሆን አገልግሎቱን አቅርቦ ስለ አንቺ የቁጠባ ሂሳብ አገልግሎት አቅርቦ እየሰራ ይገኛል። ስለ አንቺ ከፍተኛ ሰርተፍኬት የሚሰጡልን የክብር እንግዳችን ጋሻ እያልነው ሙላቱንም በክብር ወደዚህ ጸሐፊ ተውኔት፣ ባለቅኔ፣ ደራሲ፣ ዳይሬክተር ብዙ ስራዎችን በመስራት ይታወቃል። በተለይ ብዙ ወጣቶችን በቀንዲል ቤት ተውኔት ሩሲያ ሳይንስ ባህል ማዕከል ላይ የተለያዩ ስራዎችን በመስራት ወጣቶች ቲያትር እንዲጎለብቱ በማድረግ ይታወቃል። እርቅ ኮሚሽን ውስጥም ሰርቷል። ጋሽ አያልነ ሙላት እጅግ አድርገን እናመሰግናለን። በፕላቲኒየም ደረጃ ይህንን ፕሮግራም አጋር በመሆን ዝግጅቱ ያማረ እንዲሆን እንዲሁም በቴሌብር እንድትቆርጡ በዚህ አጋጣሚ መልእክቱን ያስተላልፋል። ኢትዮ ቴሌኮም የዝምታዬ ፊልም የክብር ስፖንሰር በመሆን በሀገራችን የሲኒማ ኢንዱስትሪ ለማሳደግ ላበረከቱት ከፍተኛ አስተዋጽኦ የብራና ብሮድካስቲንግ የምስክር ወረቀት ከታላቅ አክብሮት ጋር ሰጥቷል። ሰላም እየመጣች ነው። እጅግ አድርገን እናመሰግናለን ኢትዮ ቴሌኮም። በጎልድ ደረጃ ደግሞ ማን እንደ እናት እያለ ይህንን ፕሮግራም በክብር ስፖንሰር አድርጎ ፊልማችን እውን እንዲሆን ያደረገልን እናት ባንክ በ11 ባለራዕይ ሴቶች የዛሬ 10 ዓመት የተመሰረተው እናት ባንክ በአንድም ሆነ በሌላ መስክ እናቶችን ብራንች ከፍቶ የተለያዩ አገልግሎት እየሰጠ ይገኛል። እናት ባንክን እጅግ አድርገን እናመሰግናለን። የሚዲያ አጋር በመሆኑ ደግሞ ለህብረተሰቡ እንዲደርስልን እያደረገ የብቸኛ የሚዲያ አጋራችን አርትስት ቴሌቪዥን አንዳችሁ እዚህ መሀላችን አብያው እየመጣ ነው። አርቲስት ቴሌቪዥን በተለይ በሚሰራቸው የተለያዩ የኪነጥበብ ስራዎች ይታወቃል። በህግ አምላክ የተሰኘውን ተወዳጅ የድራማ ለህብረተሰቡ እያቀረበ ይገኛል። አርቲስት ቴሌቪዥንን እጅግ አድርገን እናመሰግናለን። በተለያዩ ቢልቦርድ ስራዎች ታውቁታላችሁ። ዝምታዬ ፊልም እንዲሁም ከዚሁ ሙያ ጋር በተያያዘ እጅግ አግዞናል። ኤርሚያስ እንድናመር ያደረጉት እዚህ መድረክ ላይ ያሉት የተቀመጡት ንግግሮች ጎልድ ዲዛይን ናቸው። እባካችሁ አመስግኑልን። ከመግቢያው ጀምሮ ደግሞ ይሄ ፕሮግራም እንዲህ ያማረ ያሸበረቀ እንዲሆን ያማረ ዲኮር እየሰራልን እጅግ የተባበረ ዞላ ዲኮር ነው። ዞላ ዲኮር ተወካዮች ወደዚህ ቀርበዋል። ዞላ ዲኮር ለሰርግ ለተለያዩ ዝግጅቶች ያማረ ዲኮሮች ይሰራሉ። ዞላ ዲኮር አንዳችሁ ሁሉልን። ሌላው ቅድም ስናስተዋውቅ ነበረ ለተለያዩ ዝግጅቶች የተለያዩ ዘመናዊ የሆኑ ማርቼዲሶች፣ ሊሞዚኖች፣ ካዲላኮች አሏቸው። በተለይ ባለፉት 20 ዓመታት ፊልምን አስተዋጽኦ ሲያደርጉ ሲያግዙ ሲደግፉ ነበረ። ዩኒክ የመኪና ኪራይ የቻለ እጅግ አድርገን እናመሰግናለን። የዩኒክ የመኪና ኪራይ ባለቤትና ማኔጂንግ ዳይሬክተር ጌታቸው በቀለ እየመጣ ነው። እባካችሁ አመስግኑልን። እጅግ አድርገን እናመሰግናለን። ክብረት ይስጥልን። ያማሩ ፎቶዎችን በማንሳት የሚታወቀው ፎከስ ስቱዲዮ በሚያችን ላይ እንግዲህ ጥሪ ያደረግንላቸው የክብር እንግዶቻችንን ፎቶግራፍ የተነሳቸውን አይደል የገባችሁ ያማሩ ፎቶዎችን ስላነሳለን የነበረው ፎከስ ስቱዲዮ በጣም እናመሰግናለን። ፎከስ ስቱዲዮ
ፎከስ ስቱዲዮ የተለያዩ ጥራት ያላቸው ቪዲዮና ፎቶዎች ካስፈለገው ወደ ፎከስ ስቱዲዮ ጎራ ይወርዳል። የዚህ ፕሮግራማችን ሌላው አጋር ጌታቸው በቀለ ገራዥ በፊልሙ ቀረጻም ወቅት እንዲሁ በሌሎችም ትልቅ አስተዋጽኦ አድርጎልናል። እጅግ አድርገን እናመሰግናለን። የሰርተፍኬት ፕሮግራማችንን ቀጠፍ እያደረግን እንሄዳለን። ክሮዎች ይቀሩናል። ክሮዎቹን ከሸለምን በኋላ በቀጥታ ወደ ፊልሙ ነው የምናልፈው። ሰለሞን ደበላ ቶሎ ቶሎ እየመጣችሁ ባካችሁ። ልዑል አባዲ የፊልሙ ባለሙያዎች ናቸው። ልዑል ኤዲተር ነው። በጣም ትልልቅ አርቴክ አቤል አብነት ትንሣኤ አስመሮ ይህ ፊልም በልዩነት አስተዋጽኦ በማድረግ ደግሞ አርቲስት ቴዎድሮስ ተሾመ፣ ፕሮሞተር አብርሃም ግዛው የተገኘ ይመስለኝ ተወካይ ጋር አብርሃም ጌታቸው በትወናና በዳይሬክተርነት ነው የተሳተፈው። ተዋናይት ፌበን አለማየሁ፣ ተዋናይት ኢየሩሳሌም ጥላሁን እጅግ አድርገን እናመሰግናለን። መልካም የጌታ ጊዜ እንዲሆንላችሁ እንመኛለን። የክብር እንግዳችንን ሞቅ ባለ ጭብጨባ ወደ ቦታው እንድትሸኙልን ጸሐፊ ተውኔትና ባለቅኔ ጋሻ እያልነው ሙላትን እባካችሁ ሞቅ ባለ ጭብጨባ ወደ ቦታው ሸኙልን። በጣም እናመሰግናለን። እሺ፣ ፎቶ ማስታወሻ ፎቶ በኋላ ላይ ማድረግ እንችላለን። አሁን ወደ ቀጥታ ወደ ፊልሙ እጅግ አድርገን እናመሰግናለን። ቅልጥፍ ባለ ሁኔታ የምስጋና ምስክር ወረቀት ለተዋናዮቹ እንሰጣለን። እባካችሁ አትውጡብን። 10 ደቂቃ ብቻ ነው የምናስቸግራችሁ። ከዛ የፎቶግራፍ ማስታወሻ ፕሮግራም ይኖረናል። እጅግ የምንወደው የምናከብረውን አርቲስት ደበበ እሸቱ ወደዚህ መምጣት ስለምትቸገር ወይ እዛው ባለበት እንዲሆን እናደርጋለን። ተዋናዮቹን እንጠራለን። ታዳጊ ተዋናያን ነው የምንጀምረው። ተዋናይት እልፍ ቴዎድሮስ የአርቲስት ቴዎድሮስ ተሾመ ልጅ ናት። ተዋናይት እልፍ ቴዎድሮስ እጅግ አድርገን እናመሰግናለን። ሞራል ያንሳታል እባካችሁ። እጅግ አድርገን እናመሰግናለን። ህፃን ተዋናይ ኖቤል ኃይልዬ
ህፃን ተዋናይ ኖቤል ኃይልዬ እባክህ ወደዚህ ይዘሽሜሽ እየመጣሽ ነው። ህፃን ተዋናይ አናይ ኃይልዬ አናይ ኃይልዬ ሌላዋ ተዋናያት እንግዲህ በዚህ ፊልም ላይ ድንቅ የትወና ብቃቷን ያሳየችን አዲስ ተዋናይና ኢንተርናሽናል ሞዴል እንዲሁ ተዋናይ ህይወት ካሳ ትባላለች። ችቦ አይሞላ ሞገሯ የተባለላት ሀገሯንም በተለያዩ ዓለም አቀፍ ውድድሮች ባታል ለህይወት ካሳ ባላችሁ። ከዛ በተጨማሪ እንግዲህ ዛሬ በመካከላችን መገኘት ያልቻለችው በዚህ ፊልም ብቻ ሳይሆን በተለያዩ ፊልሞች ላይ ቆመን እንድናጨበጭብላት ያደረገችን ተዋናይት ዳንሰኛ ቃል ኪዳን ጥበቡ ናት። እስኪ ኪዳን የሰራቻቸው ፊልሞች መቁጠር አይበቃንም። በተለያዩ ፊልሞች ላይ የትወና ብቃቷን አሳይታናለች። በተለያዩ እንዲሁ ደግሞ ማስታወቂያዎች ስራዎቿ ታውቋታላችሁ። አሁንም በዝምታዬ ፊልም ላይ እጅግ ድንቅ የትወና ብቃቷን አሳይታናለች። በመካከላችን መገኘት ባለመቻሏ እጅግ እናዝናለን፣ ግን እናመሰግናታለን። መልካም። ሌላው ተዋናይ ሆደ ቡቡ አርቲስት ይሉታል። ታህሳስ 29 በጦር ኃይሎች ሆስፒታል ተወለደው። በልጅነት ጊዜው እድገቱ ቄራ አልማዝዬ ሜዳ ከኩዮቹ ጋር ቦርቆ በአፄ ዘርዓ ያዕቆብ ፈለገ ዮርዳኖስ ጋዜያን ሽመልስ አንደኛና ሁለተኛ ትምህርቱን አጠናቋል። አውቶ መካኒክ ለመማር ኔካት ኮሌጅ ገባ። የነፍስ ጥሪው ግን ወደ ኪነ ጥበብ ያደላ ነበር። ከአብሮ አደግ ጓደኛው ጋር ደራሲና ዳይሬክተር ቢኒያም ወርቁን መስራት እንደሚፈልግ ይነግረዋል። ቢኒያም በደስታ ይቀበለውና በመጀመሪያ የመድረክ ስራው ከ24 ዓመት በፊት በ1991 ማን ለማን የተሰኘ በ3 ወር ልምምድ ሀገር ፍቅር ቲያትር ቤት አድናቆትን አትርፎ የመጀመሪያው ስራው 7 ብር ከ50 ተከፈለ። በድጋሚ በቢኒያም ጽሑፍ የመጀመሪያ የሆነውን ዲቪ በቪኤችኤስ የህዝብ አደረሰ። ከዚህም ስራዎቹ የጥበብ መንገድ የጀመረው ይህ ታላቅ ሰው ከ68 በላይ ፊልሞችን፣ 16 ቲያትሮችና በርካታ አጫጭርና ረጃጅም የቴሌቪዥንና የሬዲዮ ድራማዎችን ለህዝብ ማበርከት ችሏል። ከነዚህ መካከል ቅብብሎሽ የመጀመሪያውን የረጅም ቲያትር የቴሌቪዥን ድራማው ሲሆን ጥሎሽ፣ ማለዳ ጤዝ፣ ሰው ለሰው፣ ዘመን፣ እረኛ፣ ሰካራሙ ፖስታ፣ ቦይስ ቬጋስ፣ አለሜ፣ 3 ማዕዘን፣ ፍቅር ሲመነዘር፣ አብሳላት፣ ቤቴሌም፣ አዲስ ሙሽራ የተከፈለበት በብዙ ጥቂቶቹ በሚሊዮኖች ልብ ውስጥ መግዛት የቻለ ስራዎቹ ናቸው። ለህዝብ ሰርቻለሁ ብሎ የማያስበው አርቲስቱ ከትወና ባሻገር ውዳሴን ባይተሰኘ ገጥም መድብል ለህዝብ ለማድረስ ድርሰት 12 ዓመት በፊት በአውስትራሊያ በሚገኝ አንድ የፊልም ዩኒቨርሲቲ ስለ ድርሰት የሆነው ወደ እንግሊዝኛ በመተርጎ ዘ ላስት ሜልቦርን የሚል ጽሑፍ ከፍተኛ በጀት በመመደብ ከሀገራችን ጨምሮ ከፍተኛ ባለሙያዎች ጌታሁን ሰለሞን፣ ተስፋዬ ገብረሃና እንዲሁም 85 በላይ ነጮች የተሳተፉበትን ፊልም ሰርቷል። የራሱ ድርሰት የሆነው የራስ መንገድ የተሰኘ ፊልምም ለህዝብ አብቅቷል። በፊልሞቹ በርካታ ሽልማቶችን ከሀገር ውስጥና ከዓለም አቀፍ አግኝቷል። በመጀመሪያው ጉማ ዓመቱ ምርጥ ወንድ ተዋናይ ተብሏል። ሰለሞን ቦጋለ በርካታ ስራዎችን አድናቆቶችንም ማግኘት የቻለ ባለሙያ ነው። አገራችን ተመልካች የፊልም እድገት ጉልህ ሚና ከተጫወቱ ባለሙያዎች የመጀመሪያ ክሊፕ ዳይሬክተር፣ የመጀመሪያ ፊልም ሲኒማቶግራፊ ባለሙያ፣ ቀዝቃዛ ወላፈን የተሰኘውን ፊልም በማውጣት በህዝብ ዘንድ እውቅናን አግኝቷል። የመጀመሪያ የግል ሲኒማ ቤት በመክፈት ሴባስቶፖልን ለህዝብ እንካችሁ ብሏል። የመጀመሪያ የሆነው ካናል ላይ የምንወደው የምናደንቀው አርቲስት ቴዎድሮስ ተሾመ እባካችን እዚህ መድረስ ለዚህ ፊልማችን ማማር ካሰብነው በላይ ፎርሙ እንዲወጣ ያደረገው ቴዲ ነው። ቤቱ ድርጅቱ ራሱ ምንም ነገር ሳይቆጥብ ከጠየቅነው በላይ አድርጎ ፊልማችንን እንደ ፊልሙ ወስዶ እዚህ ያደርሶናል። ቴዲ ምስጋና በጣም ያንሰዋል። ፕሮግራሙን በማጋፈር እንግዲህ አብረናችሁ የነበርነው ናፍቆት